በጌታ ሆናችሁ የወደቃችሁ ሰዎች፣ በተለያየ አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች በጌታ ካልሆኑ ሰዎች በምን እንደምትለዩ ልንገራችሁ። ምሳሌ 24 ቁጥር 16 ላይ እንደዚህ ይላል፣ ጻድቅ ግን 7 ጊዜ ይወድቃል መልሶ ደግሞ ይነሳል ይላል። ኃጢአተኛ ግን ይወድቃል ከዛ ደግሞ መነሻ የለውም። ኃጢአተኛ አንድ ጊዜ በጥፋት ይወድቃል ብሎ ነው የሚናገረውና ሁለቱም ይወድቃሉ። አይገርም? ኃጢአተኛ ብቻ ይወድቃል አይደለም የሚለው፣ ጻድቅም እንደውም 7 ጊዜ ይወድቃል ይላል። ከዛ ግን በእኛና ክርስቶስን ባመን ነው ከእግዚአብሔር ጋር እየሄደን ባለነው ሰዎችና እግዚአብሔርን በማያውቁ ሰዎች አካሄዳቸው ከእግዚአብሔር ጋር ባልሆኑ ሰዎች መካከል ሁለታችንም ጋር ባለው ውድቀት መካከል ያለው ሰፊ ልዩነት ምን እንደሆነ ታውቃላችሁ? ከእግዚአብሔር ጋር የሚሄድ ሰው ጻድቅ ሰው መልሶ ይነሳል። እግዚአብሔር አምላክ መልሳችሁ የምትነሱበትን አቅም፣ መልሳችሁ ከገባችሁበት ጭንቀት ከገባችሁበት አጣብቂኝ ውስጥ የምትወጡበትን ኃይል ዛሬ በጌታ በኢየሱስ ስም እንዲሰጣችሁ ጸልያለሁ። what a powerful word። በቃ በጣም 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 ተች ያደረገኝ ወርድ ነው። የት እንዳለው ይታያችኋል። እዚህ አካባቢ ሆኜ ነው ሜዲቴት እያደረኩ የነበረው።